ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው የምር ቤት ያምርብናል ከምር ተዋደን ስንኖር ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው የምር ቤት ያምርብናል ከምር ተዋደን ስንኖር ባረጋሽ ላውንጅ ስም የተመሰረተ ፓርክ ነገር ነው። ወዘሮ አረጋሽ ደግሞ ናቸው። እኚህ ደግሞ የወዘሮ አረጋሽ ባልና ግሪክ የመጡ ናቸው። ማካሪ ነው። ይርጋለም ውስጥ ነው። እንግዲህ ሲዳሞ ቤትና አንድ ካልቸራል ቤት ተሰራ። ይሄ ሪሴፕሽኑ ነው የቦታው ካልቸራሊ ዲዛይን የሆነ አሁን ደግሞ ከአዋሳ ወደ 50 ኪሎ ሜትር ርቀት ያለው ይርጋለም የሚባል ቦታ ላይ ነው ያለው። ይርጋለም ዋና ከተማ። ይርጋለም ብዙ ቦታዎች ደስ የሚሉ አሉ። ከነሱ ቦታዎች ውስጥ አንድ ደግሞ አረንጋሽ ላውንጅ የሚባል ተራራ ስር የተመሰረተ ላውንጅ ነው። በጎጆ ቤት ሬስቶራንቱ ማደሪያው በጣም ደስ የሚል ነው። መቼም ይሄንን እንዲህ አይነት እኔ አሜሪካን ሀገር አላየሁም። የትም ወይንም ባሃማስ ወይንም ጃማይካ ሞና አይላንድ ውስጥም የለም እንዲህ አይነት በጣም ደስ የሚል ቦታ ነው። የጎጆ ቤት አሰራር በቪዲዮ ቀርጬዋለሁ። ለማየት ቪዲዮም ያነሳው ነው የምለው። ቦታው ጫካው እንዴት እንደሚያምር ልነግራቸው አልችልም። ይሄን የሰሩ ሰዎች መቼም በጣም ደስ ይላል። ነገር ግን ከአዋሳ ወደ 50 ኪሎ ሜትር ገደማ አስፋልት ነው እስከ ይርጋለም ድረስ። ከይርጋለም ወደዚህ ወደ ላውንጁ ለመምጣት ግን ኮረኮንች ነው። ኮረኮንቹ ታልፎ ነው እዚህ የሚመጣው። ግን እዚህ በጣም ቆንጆ ነው። ይሄ ኮረኮንች ቢሰራ በተለይ ብዙ ቱሪስት እንደሚመጣ አልተማመንም። እንዴት እንደሚያምር ልነግራቸው አልችልም። ከፊት ለፊት ተራራ አለ፣ ዛፎች አሉ። በመሃሉ ደግሞ እንደ ወንዝ ይፈስበታል። ተራራው ሁለት ተራራ መሃል የተሰራ ላውንጅ ነገር ነው። በጣም ደስ ይላል። ከዚህ ከአረንጋሽ ላውንጅ ቀጥሎ ብዙውን ጊዜ በእኛ አካባቢ የፖለቲካ ውስጥ ኢንቮልቭ ያደረጉ ወጣት የቤተሰቦቻቸው ቤተሰባቸው ነው ሲባል ሰምቻለሁና በጣም እውነት እዚህ መጥተው ይሄንን እንደዛ የሳቸው ንብረት የተባለውን ቦታ ቢያለሙት እንዴት ሌላ ደግሞ ቆንጆ እንደሚሆን እርግጠኛ ነኝ። እና በጣም ደስ ይላል። ይሄ እንግዲህ ይሄንን ይመስላል በዚህ አካባቢ ያለው። እና ወደ ከተማ ስገባ ደግሞ ሌላ ይዤላችሁ ቀርባለሁ። የሬስቶራንቱ ነው የተሰራው በዚህ በባምቦ በቀርከሃ ነው የሚባለው። የባምቦ ነው አይደል? የበለጠ ዲዛይን ኤክስፕሌን ማየት ነው ያሰራ
ያርም ቴብሎቹን ማየት ነው። ቴብሎቹም እዚህ ነው የሚሰሩት። ባምቡ ነው። እንዴት እንደሚያምሩ ጠረጴዛው ራሱ እዛ ፎቶን ማየት ነው። ዋይኑን መብራቶቹን አሁን የመብራት አለው ማለት ነው። ፓወሩ ከየት መጣታል? በጀነሬተር ነው ፓወሩ። ይሄ እንግዲህ አረጋሽ ላውንጅ የሚባለው ነው። ምን አይነት ዛፍ ነው ይሄ? ፊሊፓን ነው ይሉታል። ፊሊፓን ዘር ፊሊፓን በጣም በጣም ደስ የሚል ትሪ እዚህ ውስጥ በቃ መኖር የሚቻልበት ከሆነ እዚህ ሀገር ነው መኖር። ዲዛይኑን እንደው ማን ነው የሰራው? ሰው ሀሳቡን ሰጠናቸው። እንደዚህ እንደማፈልግ ዲዛይን እንደዚህ አልናቸው። እንደምትጋውም ቁም ሳጥንን ሁሉ